ጽዮን ሙሴና ማንደፎ ታደሰ እስከ ለ8 5 ጉዳይ ድረስ አብረናችሁ እንቆያለን። እምነጽዮን እንግዲህ መጀመሪያ መረጃችን የሚሆነው ቅዱስ ጊዮርጊስና ደደቤት በአፍሪካ ክለቦች ሻምፒዮና ላይ ተሳትፈው ጥሩ ውጤት ይዘው ተመልሰዋል። እስኪ ከዛን ጀምር። እንግዲህ ክለቦቻችን ቅዳሜና እሁድ ውጤት ቀንቷቸዋል። ቅዱስ ጊዮርጊስ በሻምፒየንስ ሊጉ የተደጋጋሚ ጊዜ ልምድ አለው። ወደ 19 ጊዜ ተሳትፏል። በርግጥ ውጤቱ ሩብ ፍጻሜ የደረሰው አንድ ጊዜ ነው ከ64 ዓመት በፊት ማለት ነው። አሁን ከቅርብ ጊዜ ዓመታት ወዲህ ደግሞ ክለቦቻችን እየወጡ ማሸነፍ የጀመሩበት ሁኔታ ነው ያለው። ደደቤትም እንደዛውና ቅዱስ ጊዮርጊስ ቅዳሜ ከዛንዚባሩ ኤፍሲ አልጆሃሪ ጋር ያደረገው ጨዋታ 3-0 አሸንፎ ነው የመጣው። ይሄ ያልተለመደ ነው በክለቦቻችንና ጥሩ የሆነና ተስፋ ሰጪ ይመስላል። ይሄ በርግጥ አሁን በአፍሪካ ዋንጫ ላይ መሳተፋችንን ተከትሎ የመጣ ነገር ነው የሚባልም ነገር አለ። በርግጥ ቅዱስ ጊዮርጊስም ሆነ ደደቤት ላይ የብሔራዊ ቡድን ተጫዋቾች በብዛት አሉ። ጊዮርጊስ ላይ 9 ደደቤት ላይ 8 አሉ። የእነሱ ልምድ ጠቅሞናልም ብለዋል አሰልጣኞቹ። እንዲሁም ባይሉም አሰልጣኞቹ ልምዱ የጠቀማቸው ይመስላል። ከሀገር ውጭ ሄደው 3-0 አሸንፎ መምጣቱ ለቅዱስ ጊዮርጊስም ሆነ ለሀገራችን እግር ኳስ ጥሩ ነገር ይመስላል። በአጠቃላይ ቅዱስ ጊዮርጊስ 3-0 ደደቤት 4-0 7 ጎሎችን አስቆጥረው ነው የተመለሱት። አንደኛው ትልቁ ጥንካሬ ከሜዳቸው ውጪ ጎል አስቆጥረው አሸንፈው መመለሳቸው ነው። ሁለተኛው ነገር አንድም ጎል ሳያስተናግዱ ነው የመጡት። ስለዚህ ብዙ ጊዜ አንድ ጎል ስታስተናግጂ እዚህ የሚኖርብሽ ጫና ሊበረታ ይችላል። ምክንያቱም ሆም ኤንድ አዌይ በሚለው ጎል ተጠቃሚ ሊሆኑ ስለሚችሉ። ከዛ በተረፈ ግን ተጫዋቾቻችን አሁን በስነ ልቦና በጣም ጥሩ እየሆኑ ነው። ምክንያቱም ከሜዳ ውጪ ማንንም ማሸነፍ እንደሚቻል እያረጋገጡ ነው። በብሔራዊ ቡድን ደረጃ አይተናል። አሁን በክለብ ደረጃ እያየን ያለ ነው። ምናልባትም አሁን የእግር ኳሱ ትንሳኤ በጣም እየመጣ ነው ማለት ይቻላል። ነገር ግን ይመስላል እንደዚህ አይነት ነገር የምታያቸው ብዙ ነገሮች አሉ በክለብም በብሔራዊ ደረጃም። ነገር ግን መሰራት ያለባቸው ደግሞ በጣም መሰረታዊ የሆኑ ነገሮችም እንዳሉ ይሄም ታሳቢ መደረግ ያለበት ነው። ቅዱስ ጊዮርጊስ እንግዲህ የመልስ ጨዋታ እዚህ አዲስ አበባ ላይ ይጠብቀዋል። 3-0 ቢያሸንፍም ደደቤትም 4-0 ቢያሸንፍ እዚህ የመልስ ጨዋታ ይጠብቃቸዋል ሁለቱ። ቅዱስ ጊዮርጊስ ላይ እንግዲህ ካየው አሁን እነዚህ የብሔራዊ ቡድን ተጫዋቾች ምን ያህል ጠቅመውታል ማለት እንደው ዝም ብለህ አትለውም። ኡሙዱክሪ በብሔራዊ ቡድን የተካተተ ነው። አንዱን ጎል ያስቆጠረ ነው። ፍጹም ገብረ ማርያም እስከ መጨረሻው ድረስ በብሔራዊ ቡድኑ ጋር አብሮ ሆኖ ሲለማመድ የነበረ ነው። በርግጥ ሄዶ የውጭ ውድድሩን አጋጣሚ ባያገኘው ሶስተኛውን ጎል ያስቆጠረው ጆሴፍ ነው። ሁለቱ ጠንካራ አስተዋጽኦ አላቸው። ተከላካይ መስመር ላይ ያሉ ሶስቱም ልጆች የቅዱስ ጊዮርጊስ ደጉን ብትጠቅስ አበባውን ብትጠቅስ እንደዚሁም አሉላን ብትጠቅስ ቢያድግልኝ ኤልያስ የብሔራዊ ቡድኑ ዋና ተከላካዮች ናቸው። እነሱ ናቸው። ሽመልስን ብትጠቅስ ጊዮርጊስ ውስጥ ያለ ልጅ ነው። እነዚህ ልጆች ያገኙትን አጋጣሚ ብሔራዊ ቡድናቸውን እየጠቀሙ ነው ያሉት። ወደ ውጭ ሄዶ የመጫወት ጥቅሙ ይሄ ነው። ያለህን ትንሽ አቅም እንኳን አውጥተህ እንድትተገብር ያደርጋል። ግን ልምዱን ካላገኘህ አንተም ጊዜም ራስህን አሳንሰህ የማየት ነገር አለ፣ አልችልም የማለት ነገር አለ። ሁለተኛ ውጭ ያለውን ድባቡንም ማወቅ፣ በዛ ድባብ ሳትመሰጥ በዛ ድባብ ሳትረበሽ አቅምን እንድትጠቀም ያደርጋል። ይሄ በብሔራዊ ቡድኑ የተገኘ ልምድ ነው። በርግጥ ብሔራዊ እንትኖቹም ተጠቅመዋል። ሁለተኛ ደግሞ አፍሪካ ጨዋታ ላይ ስንሄድ ምን ማድረግ አለብን፣ እንዴት መጫወት አለብን፣ የኛ ኳሊቲ ምንድነው፣ የኛ አቅም ምንድነው፣ እነሱንስ እንዴት ማሸነፍ እንችላለን የሚለውን ነገር ውድድሮች በመጡ ቁጥር እየተማረን ይሄ ጥሩ አጋጣሚ ይመስለኛል። እንግዲህ ቅዱስ ጊዮርጊስ በዚህ በአፍሪካ ቻምፒዮንስ ሊግ ሲሳተፍ በጣም የካበተ ልምድ አለው። ይሄ በጣም አሁን ያስመዘገበው ውጤት በጣም ትልቁ ነው የሚባለው። በጣም ትልቅ ውጤት ነው 3-0 ያሸነፈበት ውጤት። ይህንን ተከትሎ እንግዲህ ለመልሱ ጨዋታ አሁን በእግር ኳስ ላይ የማይፈጠር ነገር የለም። በእግር ኳስ ላይ የማይፈጠር ነገር ስለሌለ 3-0 ማለት የጨዋታው መጨረሻ አይደለም። ስለዚህ እዚህ አዲስ አበባ ሲመጣ ያ ክለብ ምን ሊፈጥር እንደሚችል አይታወቅምና ከወዲሁ ቅድመ ዝግጅት ነው። ደደቤት ዛሬ ጠዋት ነው አዲስ አበባ የገባው። ዛሬ ጠዋት አዲስ አበባ ገብቷል። 4-0 ነው ያሸነፈው። ደደቤትም እንደዚሁ በጣም በርካታ ተጫዋቾችን ነው ለብሔራዊ ቡድን አስመርጦ ይዞ ሄዶ የነበረው። ጨዋታውንም በቀጥታ ስርጭት ባልደረባችን ኤፍሬም ማነ ሲያደርሰን ነበረ። በተለይ በደደቤት በኩል ቡድኑ ውጤት ይዞ እንዲወጣ ከፍተኛ ሚና የተጫወተው በረኛው ሲሳይ ባንጫ ነው። ሲሳይ ባንጫ ብናነሳው በተለይ ጨዋታው በተጀመረ በ20 ደቂቃ እስከ 20 ደቂቃ ባለው ጊዜ ውስጥ በተደጋጋሚ ስሙ ይነሳ ነበረ ሲሳይ ባንጫና አይናለም ኃይሉ ናቸው። እና ይሄ ማለት በጣም ጥቃት እያደረጉ ነበር ማለት ነው። ብዙ ሙከራዎች ሲሳይ ባንጫ አወጣ። የመጨረሻ ኳስ ጎል ሊሆን የሚችሉ ኳሶች
ሲሳይ ባንጫ ወጣ ሲባል ነበር። ይሄ ማለት መጀመሪያ ላይ ከፍተኛ ጫና ነበር ማለት ነው። ከዛ በኋላ ነው ኳስን ተቆጣጥረው ጨዋታውን አይተው እንደገና ወደ ማጥቃት እንትን ያሉት ያዘነበሉትና ደግሞ ቡድን ሲያጠቃ ማለት በዛውም ተከላከለ ማለት ነውና ከዛ በኋላ ነው ወደ ጎል የማስቆጠሩም ሂደት ሄዱት። እዚህ ላይም ካየ ብሔራዊ ቡድን ላይ የነበሩ ልጆች እና አዲስ አንጻ እነ ምን ያህል በኃይሉ አሰፋ ቱሳ ሚናቸው ከፍተኛ ነበረ። ጎል ማስቆጠርም ጌታነህ ጎል አስቆጥሯል። እና አዲስ አንጻ እነ ምን ያህል ለጎል የሚሆኑ ኳሶች ሰጥተዋል። አዲስ አንጻ እንደውም ጎልም አስቆጥሯል። እና ትልቅ ነገር ነው ያልኩት ለዛ ነው። ብሔራዊ ቡድኑ ያገኘውን አጋጣሚ ወደ ክለቦች ስታመጣ ክለቦች ደግሞ ትልቅ ሚና አላቸው። እንደዚህ አይነት ውድድርን መጠቀም መቻል ማለት ነው። አሁንም በእርግጥ ደደቢት የሄደበት ሁኔታ ላይ በተለይ መካከለኛው አፍሪካ ላይ የነበሩ ሁኔታዎች ነበሩ፣ ያልተመቹ ሁኔታዎች ነበሩ። ጠዋት በስልክም ፌም 97 አንድ ላይ እንዲሁም ብሔራዊ ሬዲዮ ላይ አሰልጣኙን አነጋግረናቸው ነበር። ብዙ ነገር ብለዋል እና ከዛ አንጻር ብዙ መማር ያለብን ነገር አለ ብዬ ነው የማስበው። አዎ በአጠቃላይ አሰልጣኝ አብርሃም ተክለሃይማኖትን ስናናግረው የነገረን ነገር ለውጤታችን ትልቁ መሰረቱ በተለይ የክለቡ አመራር ከተጫዋቾች ጋር የነበሩ አንዳንድ አለመግባባቶች ነበሩ። ይሄንን በሰለጠነ መንገድ ቁጭ ብሎ ከተጫዋቾች ጋር ተነጋግሮ መፍታቱ ለውጤቱ መሰረት ነው። እገዛም አድርጓል። ወደ እዛ ልንሄድ ስንል የነበሩ ያልተስተካከሉ ነገሮች ሁሉ መፍትሄ ማግኘታቸው ለውጤቱ ድርሻ አበርክቷል ነው። ሌላው ነገር ምንድነው? ተጫዋቾቹ የነበራቸው ኮሚትመንት የነበራቸው ቁርጠኝነት እዛ በተለይ ሜዳ ውስጥ ያሳዩት ቁርጠኝነት ለውጤቱ እገዛ አድርጓል። ሁሉም ተጫዋቾች ለኔ ኮከቦች ናቸው ብሏል ቀን በሰጠና አስተያየት ላይ። በአጠቃላይ እንግዲህ እዛ ከዳክዬ ስጋ ጀምሮ በርካታ ነገሮች ቀርቦላቸዋል። ነገር ግን ሩዝና ዳክዬ ስጋ ሲቀርብ አብርሃም እንዳለው የዳክዬው ስጋ የዶሮ ይሁን የምን በጣም ትልቅ ስለሆነብኝ እኛ ፈርተን መብላት አልቻልንም፣ ግን የሩዙን በልተናል ብሏል። ስለዚህ እነዚህ ብዙ ጊዜ ወደ ውጭ ስትወጪ ብዙ ቻሌንጆች አሉ ላንቺ የማይመቹ ነገሮች። ስለዚህ እነዚህ የማይመቹ ነገሮች ከሜዳ ውጭ ያሉትንም ነገሮች ማሸነፍ የውድድሩ አንዱ አካል ነው። ስለዚህ ይሄንን በጣም በቁርጠኝነት እሱን ሲያዩ ነው ምን ያህል ሌሎቹ ቡድኖች አንቺን በስነ ልቦና ጫና አሳድረው ለማሸነፍ እንደሚገቡ ተዘጋጅተው እንደሚመጡ ማወቅ የሚቻለው። ስለዚህ ማንደፍሮ ጫናም ላይሆን ይችላል፣ የነሱ ያናኗር ዘይቤ ሊሆን ይችላል። ለኛ ደግሞ የተለየ ነገር ሲሆን ያለመመቻቸቱ በተለይ አፍሪካ ላይ ያለመመቻቸቱ ሁኔታዎች አሉ። እነዚህን ሁላ አልፈህ ማሸነፍ ማለት ከልምድ የምታገኘው ነው። ግን መጀመሪያ ከሜዳ ውጭ ያለውን ነገር ካላለፍከው ኳስ ብትችልም ላትጫወት ትችላለህ፣ ላታሸንፍ ትችላለህ። ግን በጣም የሚገርመው ብዙ ጊዜ አፍሪካ ሀገር በጣም የተለመደ ነው። አፍሪካ ሀገር የተለመደው ምንድነው? ወደ ውድድር እንግዳ ቡድን ሲመጣ ሁልጊዜ የማይመቹ ነገሮች ይፈጠራሉ። ይሄ ደግሞ በስህተት አይደለም፣ ሆን ተብሎ ነው። ምክንያቱም ከውጤት ጋር ነው ቀጥታ የሚያያይዙት። ስለዚህ ብዙ ጊዜ አንዳንድ ክለቦች እንደውም ሆቴል ሁሉ በገዛ ገንዘባቸው ሆቴል ሁሉ የሚቀይሩ አሉ። ዝም ብለው አንድ የማይረባ ቦታ ዝረፉላቸውና ኢትዮጵያ ብሔራዊ ቡድንም ያጋጠመው። ስለዚህ እሱን በቅድመ ዝግጅት ነው አንቺ ምን ሊገጥምሽ እንደሚችል ገምተሽ መሄድ ነው የሚያስፈልገው። ግን ዞሮ 4-0 እዛ አሸንፏል። እዚህ የመልስ ጨዋታ አለ። የመልስ ጨዋታ ላይ እንግዲህ በተለይ ጉዳት ላይ የነበረው አንዱ ብርሃኑ ቦጋለ ነው። ፋዲጋ ጉዳት ላይ ነበረ። አዎ ስለዚህ እሱና ስዩም ተስፋዬ ናሽናል ቲም ተጫዋቾች ናቸው። እነሱ ደግሞ ሲመለሱ ልክ ቅዱስ ጊዮርጊስ እንደምትል ተስፋ ያለባቸውና አዳነ ግርማም ሲመለሱ ሁለቱም ቡድኖች የተሻለ ተደራጅተው ከዚህ የተሻለ ውጤት በደጋፊያቸው በለመዱት ሜዳ አየር የተሻለ ውጤት ያስመዘግባሉ ብለን ተስፋ እናደርጋለን። እንግዲህ ለተመልካቾቻችን ግልጽ ለማድረግ መቼም ብሔራዊ ቡድን ላይ ሆነ ለቅዱስ ጊዮርጊስ ደጋፊዎች የአዳነ ግርማ ሁኔታ በጣም መስማት የሚፈልጉት ጉዳይ ይመስለኛልና አዳነ ግርማ አሁን ተሽሎት ቀላል የሆነ ልምምድ እንደጀመረ ነው። ከጂምናዚየም ወጥቶ ሜዳ ላይ ቀለል ያለ ልምምድ ዛሬ ጀምሯል። ምናልባት እስከዛኛው ጨዋታ የክለብ ጨዋታ ለፕሪሚየር ሊጉ ባይደርስም ለአፍሪካ ክለቦች ሻምፒዮና ይደርሳል ተብሎ ነው የሚጠበቀው። እንግዲህ ክለቦቻችን በቀጣይም ከዚህ የተሻለ ውጤት እንዲገጥማቸው መልካም ምኞታችን ነው። ቀጣይ የምንሄደው የኦሮሚያ ትምህርት ቤቶች ስፖርት ውድድር ተካሂዷል። የኦሮሚያ ትምህርት ቤቶች የስፖርት ውድድር በዛ ላይ ምንድን ያለው የኦሮሚያ ትምህርት ቤቶች ውድድር እንግዲህ እየተካሄደ ነው የሚገኘው። ከተጀመረ አንድ ሳምንት ሆኖታል። በ3000 የሚደርሱ ተማሪዎች ናቸው በውድድሩ ላይ እየተሳተፉ የሚገኙት። እንግዲህ የትምህርት ቤቶች ውድድር ተተኪ ስፖርተኞች ምንጭ ናቸው የሚል መርህ ነው ያለው። እንግዲህ የትምህርት ቤቶች ውድድር አሁን በሌሎች ክልሎች በጋምቤላም እየተካሄደ ይገኛልና
የትምህርት ቤቶች ውድድር ለስፖርት ተተኪ ስፖርተኞችን ለማፍራት ዋነኛ ምንጭ ነው የሚለው ነገር ሁሉንም የሚያስማማ ነው። ግን የትምህርት ቤቶች ውድድር መደረግ ከቆየ ሰንባቷል እና ይህን በተመለከተ ደግሞ አሁን ክልሎች ውድድር አድርገዋል። ኦሮሚያ ትምህርት ቤቶች ውድድርን እስካሁን በርካታ ውድድሮች ፍጻሜያቸውን እያገኙ ነው። በተለይ በአትሌቲክስና በስፖርት በእግር ኳስ ደግሞ ተተኪ ስፖርተኞች ማለት ብቃት ያላቸው ስፖርተኞች ወደ ክለብ የሚቀላቀሉበት ሁኔታ እየተመቻቸም እንደሆነ እንዲሁም ጥሪ የተደረገላቸው ስፖርተኞችም እንዳሉ የሰማንበት ሁኔታ አለ። ይህን በተመለከተ ባልደረባችን ፍስሐ ገብረ ሚካኤል ያዘጋጀው ፕሮግራም አለ። እሱን ተከታትለን የምንመልስ ይሆናል። ውድድሩ ባለፈው ሳምንት ሲጀመር 3000 በላይ ስፖርተኞች በ17 የስፖርት አይነቶች ውድድራቸውን ማከናወን ጀመሩ። ትምህርት ቤቶች የተተኪ ስፖርተኞች ምንጭ ናቸው በሚል መርህ እየተካሄደ ባለው በዚህ ውድድር የውሃ ዋና፣ የባህል ስፖርትና ካራቴ እንዲሁም ሌሎች ስፖርቶች ፍጻሜያቸውን አግኝተዋል። በበርካታ የውድድር አይነት በሚገኝበት የውሃ ዋና ስፖርት የቢሾፍቱ ከተማ አስተዳደር የሚስተካከለው አልተገኘም። በ28 ወርቅ 10 ብርና 12 ነሐስ በአንደኝነት ውድድሩን ሲያጠናቅቅ አዳማ ከተማ 6 ወርቅ 27 ብርና 13 ነሐስ ሁለተኛ በመሆን ውድድሩን ፈጽሟል። በባህል ስፖርት ውድድር ጅማ ዞን በ3 ወርቅ 2 ብርና 1 ነጥብ በአንደኝነት ሲፈጽም ጉጂ ዞን 2 ወርቅ 1 ብርና 2 ነሐስ በማግኘት ሁለተኛ፣ ምስራቅ ወለጋ 1 ወርቅ 1 ብርና 3 ነሐስ በማግኘት ሶስተኛ ናቸው። በባድመንተን በወንድም በሴትም ሻሸመኔ ከተማ በ5 ወርቅ በአንደኝነት ውድድሩን ሲያጠናቅቅ ጅማ ከተማ በ1 ወርቅ ሁለተኛ ነው። በካራቴ አዳማ በ5 ወርቅ አንደኛ ሲሆን ምስራቅ ሐረርጌ በ2 ወርቅ ሁለተኛ፣ በዳርት ጅማ ዞን በ5 ወርቅ አንደኛ ሲሆን አዳማ 1 ወርቅ በሁለተኝነት ውድድሩን አጠናቋል። በቼዝ ቢሾፍቱ ከተማ በ6 ወርቅ በአንደኝነት ሲፈጽም አዳማ ከተማ በ1 ወርቅ ሁለተኛ ነው። በእጅ ኳስ ሰበታ ከተማ ከቦረና ዞን ለዋንጫ ሲደርሱ በቅርጫት ኳስ ወንድ አዳማ በ6 ነጥብ ይመራል። በሴቶች አሰላ በ4 ነጥብ ምድቡን እየመራ ይገኛል። አቶ አዱኛ በሪ የኦሮሚያ ወጣቶችና ስፖርት ቢሮ የኮሙኒኬሽን ጉዳዮች ኃላፊ ናቸው። በውድድሩ የታቀደውን ተተኪ ስፖርተኞች ማግኘት ችለናል ይላሉ። ትምህርት ቤት በመግባታችን ጥሩ ተወዳዳሪዎችን ተተኪ ስፖርተኞችን ማውጣት እንደሚቻል በተጨባጭ አሁን እያደረግን ባለነው ውድድር አረጋግጠናል። በዚህ ላይ እኛ ከዛሬ 2 ዓመት በፊትም አንድ የጀመርነው በትምህርት ቤቶች መሀል ውድድር ማድረግ ጀምረናል። በዛም በአትሌቲክስ በሌሎች የስፖርት አይነቶች ተወዳዳሪዎችን አግኝተን ወደ ክለብ ሁሉ የቀላቀልንበት አካሄድ ነው ያለውና ውድድሩ ከፍተኛ ዝግጅት የተደረገበት ሲሆን ትምህርት ቤቶች በያሉበት የውስጥ ውድድራቸውን በማድረግ ምርጥ ስፖርተኞቻቸውን ይዘው ውድድሩ ጋር የመጡ በመሆኑ በዚህም ከፍተኛ ስራ የተሰራና ውጤታማ የሆንበት ነው ይላሉ አቶ አንበሴ መገርሳ የኦሮሚያ ወጣቶችና ስፖርት የስፖርት ማስፋፋት የስራ ሂደት ባለቤት። በ17ቱም ስፖርት አይነት በትክክልም ትምህርት ቤቶች የስፖርተኞች መፍለቂያ መሆናቸውን በተጨባጭ ያየንበት ነው። ለምሳሌ በአትሌቲክስ ብንወስድ አትሌቲክስ ውስጥ ተተኪ የሆኑ ወደፊት በክለብ ውስጥ ታቅፈው ውጤታማ ሊሆኑ የሚችሉ አትሌቶችን በስፋት ያየንበት ነው። አሰላ ላይ የሚደረጉት ውድድሮች 3 ውድድሮች ናቸው። በአትሌቲክስ ፓራኦሎምፒክና ባህል ስፖርቶች ናቸው። በአትሌቲክሱ የተለያዩ የኦሮሚያ ክለቦች ከዚህ በፊት 20 ክለቦችን ተቋቁመዋል። እነዛ ክለቦች ውስጥ ሊታቀፉ የሚችሉ አትሌቶች በተጨባጭ የታየበት እና ተተኪ የሆኑ አትሌቶች የሚወጣበት ነው። በሌላ መልኩ ደግሞ በእግር ኳሱን ብንወስድ ወደ 28 ካሉት 30 ከተማ ዞንና መስተዳድር 28ቱ ተሳትፈዋል። በ28 ውስጥ ደግሞ እንደዚሁ ተጨባጭ ታለንትድ የሆኑ ችሎታ ያላቸው ስፖርተኞችን በትክክል ያየንበት ነው። በቮሊቦልም ብንወስድ እንደዚሁ ነው። ከውድድሩ የሚገኙ ምርጥ ስፖርተኞች መጋቢት 1 አዲስ አበባ ላይ ለሚጀመረው ሀገር አቀፍ የትምህርት ቤቶች ስፖርት ፌስቲቫል ዝግጅታቸውን በአዳማና አሰላ እንደሚያከናውኑም ተገልጿል። ያነጋገርናቸው አንዳንድ ተወዳዳሪዎችና ባለሙያዎች በትምህርት ቤቶች ውስጥ የሚካሄደው የስፖርት ፌስቲቫል ሳይቆራረጥ ተጠናክሮ መቀጠል እንዳለበት ይናገራሉ። ያው በዋነኝነት በትምህርት ቤቶች መሀል መፈቃቀር፣ አንድነት፣ ማህበራዊ መሰረት ስፖርትም እንዲኖረው ታስቦ የተዘጋጀ ስለሆነ እኛ እንደ ክልል ወደዛ ስፖርተኞችን ይዘን ለመንቀሳቀስ ነው በክልል ደረጃ እያካሄድን ያለነው ስፖርት ማለት ነው። ትምህርት ቤት ውድድር የስፖርተኞች መፍለቂያ ነው። ይሄ ውድድር ደግሞ ይሄን ያመላከተ ነው። ምክንያቱም በጣም ተተኪ የሆኑ ስፖርተኞች የታዩበት በአትሌቲክስም በቦል ጌሞችም
በጣም ታዳጊ የሆኑ ነገ ኦሮሚያን አልፎ ሀገር አቀፍን ሊተኩ የሚችሉ ስፖርተኞች የታዩበት ነው። አሁን ይሄ መጀመሩ ማለት ነው። ይሄ መጀመሩ ትልቅ ሀብት ነው። በየትኛውም ስፖርት ላይ ትልቅ አዳዲስ ስፖርተኞች እየተወጡ ነው። ክለብ ሊገቡ የሚችሉ አሁን አትሌቲክስ ላይ ብዙ ክለባት ከዚህ ትምህርት ቤት ውድድር እያስፈረሙ ይሄ ምንን ያመለክታል? 10 ዓመታት ውስጥ ቢኖር ኑሮ ከዚህ የበለጠ ይሰራ ነበር ማለት ነው። ስለዚህ እኔ አሁን በማቅረቱ ትልቅ ኪሳራ ነው፣ ግን በመጀመሩ አሁን ጥሩ አትሌቶች እድል አገኝቷል። እድል የስራ እድል ነው፣ ቤኔፊት ነው፣ ቢዝነስም ጭምር ነው። ገና አሁን በቀላሉ ቦረና ሄዴ ወይ አሰላ ሄዴ ወለጋ ሄዴ የምታገኘውን ገና ፈልግ የምታወዳድረው እዚህ በአንድ ላይ ነው። ለትምህርት ቤት ውድድር ሲያመጡ ከዚህ ይመረጣሉ። ለልጆቹም ቻንስ ይፈጠራል። እንደገናም ደግሞ ለሀገሪም ሀብት እየሆነ ነው ማለት ነው። በኦሮሚያ ክልል በአጠቃላይ 7.3 ሚሊዮን የሚሆኑ ሰዎች በመማር ማስተማር ሂደት ውስጥ ተሳታፊ ናቸው። የትምህርት ቤቶች ሻምፒዮና ሲካሄድ ደግሞ ደረጃ በደረጃ እነኝን ሁሉ ህብረተሰብ አካላት የሚያከናውኑት ስፖርት እንቅስቃሴ በመሆኑ ውጤቱ ከፍተኛ ነው። ይህ ውድድር የሚቀጥለው እሁድ ፍጻሜም እንደሚያገኝ ከደረሰን መርሃ ግብር ለመረዳት ችለናል።